ወደ ደቡብ ኢትዮጵያ መዳረሻችሁን ደቡብ ኢትዮጵያ ማርጋችሁ አርባ ምንጭ ላይ ከከተማችሁ ከአርባ ምንጭ ከተማ በ28 ኪሎ ሜትር ርቀት ላይ የምትገኝ እጅግ በጣም ዘመናዊና ውብ ባህላዊ መንደር ታገኛላችሁ። መንደሯ ዶርዜ ትባላለች። አሁን ደግሞ የማሳያችሁ በዶርዜ ቀበሌ ውስጥ ከሚገኙ ከ16 ቀበሌዎች መካከል አንዱ በሆነው በአማራ ቀበሌ የሚገኝ እጅግ በጣም በተፈጥሮ የታደለና ውብ የሆነ ድንቅ የሆነ ሎጅ ወይም ቦታ ነው። ቦታውን እጅግ በጣም እንደምትወዱት አልጠራጠርም። እስቲ ዞር ዞር እያልኩ አንዳንድ ነገሮችን ለማሳየት እሞክራለሁ። አይደለም ነበር አካባቢው እጅግ በጣም በተፈጥሮ የታደለና እጅግ በጣም ውብ ነው። ዋው አየሩ ጉም ለብሶ ስለነበረ ተፈጥሮን በተወሰነ መልኩ ለማየት ትንሽ አዳጋች ነው የሚሆነው። እስቲ አሁን የሎጁን ገጽታ ለማሳየት እሞክራለሁ። ፀሐይ ሎጅ ይላል። ሶአሴንቶ እነዚህ ሁሉ የምታያቸው ቤርጎች ናቸው፣ ማደሪያዎች ናቸው። እዚህ ጋር አንድ ቤት ጎጆ ቤት ነበረች። በሩ ሌላ ነው፣ በዛ በኩል ይሄ መስኮት ነው። ተፈጥሮን ለምትወዱ ተፈጥሮን ለምታደንቁ እጅግ በጣም ውብ የሆነ መዳረሻ ነው። አርባ ምንጭ ከተማችሁ የሚታይ ተፈጥሮን ማየት የምትፈልጉ ከሆነ ከአርባ ምንጭ በስተሰሜን አቅጣጫ ወደ ጭንቻ ዶርዜ ቀበሌ 28 ኪሎ ሜትር ተጉዟችሁ ይሄን የመሰለ እጅግ በጣም ውብና ማራኪ የሆነ ሎጅ መመልከት ማግኘት ትችላላችሁ። ሎጁ በዶርዜ ቀበሌዎች ውስጥ አንዷ በሆነችው በአማራ ቀበሌ ነው የሚገኘው። ፀሐይ ሎጅ በመባል ይጠራል። እዚህ ጋር በብሎኬት መጫወቻ ምናምን እንዳለ ጥበቆች ይኖራሉ። ሶላር ውሃ መሰለኝ፣ ውሃ ያ በሶላር የሙቅ ውሃ ምናምን መሰለኝ። የጅዋጅ ምናምን ይላል። ደህና አደርክ? እንዴት አደርክ? እንዴት አደርሽ? ይሄ ጉሙ ሸፍኖን ነው እንጂ ከዚህ ጋር አርባ ምንጭን አባያና ጫሞን በተለይ አባያና ሐይቁን ፍንትው ብሎ ነበረ መመልከት የሚቻለው። እንዴት አደርሽ? ሰላም አደርሽ? እግዚአብሔር ይመስገን። አባ ገጽስ በዚህ በኩል ነበረ። ጉሙ ነው አሁን የተወሰነ ሸፍኖ የያዘው። እነሱ የሚሉትን ቦታ አሳያለሁ።
ባህላዊዋ የዶርዜ ጎጆ ቤት ማለት እንግዲህ በተወሰነ መልኩ እቺ ማለት የጨጉላ ቤት ትመስላለች። ትልቁ ቤት ተሰርቶ መጨረሻ ላይ እቺ ነው የምታክለው። እንዴት አደሩ? እግዚአብሔር ይመስገን። ሳሚ እድለኛ አይደለም። ይሄ ከባህር ጠለል በላይ በትንሹ ወደ 2850 ጫማ አካባቢ ከፍ ይላል። እጅግ በጣም ማራኪና ውብ ነው። ስንመለስ እናርፋለን። ጎሙ ዛሬ እስቲ ፀሐይሎች እንግዲህ ይህንን በመሰለ መልኩ እንደምትመለከቱት ነው። የመታጠቢያዎቹ ሽንት ቤቶቹ ሳሚና ተፈጥሮን እጅግ በጣም ለምትወዱና ለምታደንቁ እውነት ለመናገር ይሄ በጣም ድንቅ የሆነ ቦታ ነው። ከአዲስ አበባ ወደ 478 ኪሎ ሜትር ርቀት አካባቢ ነው የሚገኘው። እንዲህ ነው ብዬ ልላችሁ አልችልም። ዶርዜ ከዚህ በዘለለ በዚህ በባህላዊ ጎጆ ቤቷና በሽመና ጥበቧ ትታወቃለች። ይሄ ጎም እንግዲህ ካለፈ በኋላ ላይ አሳያችኋለሁ። ማሳያችሁ ነው የሚሆነው። እጅግ በጣም ነው ከዚህ በጣም የሚያምረው። በተወሰነ መልኩ መታየት የሚችል ከሆነ ኦኬ። እያለፈ ነው ወደታች ደኑን ተመለከታችሁት። እጅግ በጣም ነው የሚያምረው። በጣም ውብ የሆነ ቦታ ነው። እስቲ በተወሰነ መልኩ ካለፈ ወደ በኋላ የማስቃኛችሁ ነው የሚሆነው። ናና ሃይኪንግ ለምትወዱ ቱር ለምትወዱ በጣም ድንቅ የሆነ ቦታ ነው ዶርዜ። በሌላ በኩል ደግሞ ዶርዜ የመስቀል በዓል በማክበር በጣም ልዩ የሆነ ታሪክ አላቸው። በአንድ ቦታ ላይ እጅግ በጣም በርካታ የሆኑ ከብቶችን በማረድ የመስቀልን ሴሬሞኒያቸውን ወይም ባህላቸውን የሚያከብሩት በዛ መልኩ ነው። አሁን የምንሄድበት ቦታ ደግሞ በጣም ድንቅ የሆነች ቦታ ነች። አብራችሁን እዚህ መታል፣ ግን እዚህ አልመጣም። እቺን ቦታ እኔ ሀብቴ ማን ሌላ ምሬ ያውቃታል። ምሬ ራሱ አያውቃትም መሰለኝ። አንድ ጎጆ ቤት አለች ካላፈረሷት ትልቅ እዚህ አልፈው አየዋ አስበዋል። እቺ ትደረስም አፍርሰዋታል መሰለኝ።
ዋው አንስተዋታል የለች። በልጅነታችን በጣም የምታምር ጎጆ ቤት ነበረች እዚህ ጋር ጥላ እቺ ማለት ነው። ይሄ ሙሉ ጎጆ ቤት ነበር በጣም። ከዛ ከዚህ ደግሞ ቪው ነው አስቡ።